ወጣቶች በእንባና በቁጣ ድምጻቸውን ሲያሰሙ አራዳ የአዲስ አበባ ልጆች ህብረት ለውጭ ሀገር ወገኖቻችን የተላከ ጥሪ ለከተማችን አዲስ አበባ ወዳጆች ለተወለዱበትና ለኖሩባት በሙሉ አዲስ አበባ ዛሬ ከባድ የህመም ጣር ውስጥ ትገኛለች። የከተማዋ ነዋሪ በየቀኑ በኑሮ ውድነት ማዕበል እየተገረፈ የነዳጅ ዋጋ ንረት የህይወት መሰረታዊ ፍላጎትን አሟጦ በመውሰድ የዕለት ጉርስ ማግኘት የቅንጦት ሆኗል። ከኢኮኖሚ ቀውስ ባሻገር በመሬት አስተዳደር ስም የሚፈጸመው ብልሹ አሰራርና የከተማዋ ተወላጆች ላይ የሚደርሰው ስልታዊ መፈናቀል የከተማዋን ነዋሪ በሀገሩ እንግዳ እንዲሆን አስገድዶታል። የነገዋን ከተማ ተስፋ የያዙ ወጣቶች በእንባና በቁጣ ድምጻቸውን ሲያሰሙ በሀገር ውጪ ያላችሁ ወገኖቻችን በስማቸው እየተጠቀሙና በየማህበራዊ ሚዲያ መድረክ ላይ በሌሎች ጉዳይ ተጠምዳችሁ ዝምታን መምረጣችሁ እጅግ የሚያሳዝን ነው። አዲስ አበባ በምትቃጠልበት በዚህ ሰዓት ከማንኛውም መዝናኛ ይልቅ የከተማዋ ጉዳይ ቅድሚያ ሊሰጠው ይገባ ነበር። ለመንግስት የተላለፈ የማስጠንቀቂያ መልእክት። በከተማዋ አስተዳደር ውስጥ የሚታየው ግዴለሽነት፣ ህዝብን የመናቅ አዝማሚያና በህግ ስም የሚፈጸም የበደል ድርጊት አሁን ላይ ጣራውን መጥቷል። ህዝቡ ለኑሮ ውድነት መፍትሄ እየጠየቀ በሚገኝበት ሰዓት የሚሰጠው ምላሽ ማፈን፣ ማፈናቀልና የዜጎችን ክብረት የሚነካ ስራ መስራት መሆኑ እጅግ የሚያሳፍር አሳዛኝ ተግባር ነው። መንግስት እንዲያውቅልን የምንፈልገው ነገር ቢኖር የህዝብ ትዕግስት ገደብ አለው። የከተማዋን ነዋሪ ታማኝነት እንደ ድክመት መቁጠር ለሚፈጸሙት ኢፍትሐዊ ተግባር ታሪክ ይፈርድባችኋል። የከተማዋን ኢኮኖሚ ከማዳንና ነዋሪዋን ከማሸማቀቅ ተቆጥባችሁ አፋጣኝ መፍትሄ ካላመጣችሁ የህዝብ ተቃውሞ የማይገታ ኃይል እንደሚሆን ልታውቁት ይገባል። ለአዲስ አበባ ልጆች የተሰጠ የቀረበ የትዝብት ጥሪ። ወገኖቻችን ሆይ አዲስ አበባ ስትጣራ ኖራለች። በየቤታችን፣ በየመንገዳችን፣ በየሰፈራችን ያደግን የአንድ እናት ልጆች ነን። ዛሬ ወንድሞቻችንና እህቶቻችን በአዲስ አበባ መንገዶች ላይ ለፍርድና ለክብር ሲጮሁ እናንተ በቲክቶክና በሌሎች መድረኮች አሸሼ ገዳሜ የምትሉበት ሰዓትም አይደለም። ተቀላቀሉን። ድምጻችሁን ከኛ ጋር በማስተባበር የከተማችንን በደል ለዓለም አቀፉ ማህበረሰብ አሰሙ። ዝምታችሁንም ስበሩ። ዝምታ ለበዳዮች ስምምነት ነውና በአዲስ አበባ ልጆች ላይ እየደረሰ ያለውን ጭቆና በጋራ እናውግዝ። አንድነት ይቅደም። የከተማችን እድል የሚያሳስባችሁ ከሆነ ዛሬውኑ ከእኛ ጋር በመቆም የትግሉ አካል ሁኑ። አዲስ አበባ የማዳንና የህዝቧን ክብር የመጠበቅ ስራ የሁላችንም ኃላፊነት ነው። የከተማዋ ተወላጆች በመሆናችሁ በምትኖሩበት ሀገር ሆናችሁ ለዚህ ትግል የምትሰጡት ድጋፍ ወሳኝ ነውና ለተባበረ ክንድ ለጋራ ክብር። አራዳ የአዲስ አበባ ልጆች ህብረት ሰኔ 2018 ዓ.ም